أبشروا الله يصافو يتم مهد كصافو بلاي مالنا انبلام كصافو بلاي مالنا اناغنيم ግን አኺራ ከዛ በላይ ሆነ ልፋት ይፈልጋል ስለዚህ መስጂድ በመንመጣበት ሰዓት እዚህ ያላችሁ የሚሆን ወይንም ደግሞ መስመር ላይ ሆናችሁ የምትሰሙ ወንድሞች እኔም እናንተንም የሚመክር ቁርአንና ሐዲስ አላህ ያድርገው ወደ መስጂድ ስንመጣ ከእንግዲህ ሞባይላችንን እንርሳው ከሞባይላችን ጋር ያለን አላቃ ማለት ነው እናቋርጠው አላህ ፊት ስንቆ ኢማም ማለት ነው በድምጽ ተረብሾ ሐዲስና ቁርአን የተናገራችሁ እንደውን ምላሽ ለመስጠት ማለት ነው አትቸኩሉ አንዳንዳችን በዚህ ነው የተፈተነው አትስሩ ነው እንደምትሉን ማን የከለከለው ያንን ከማለታችን በፊት ያጠፋውት ምንድነው እሚለው ራሳችንን ለምን አንጠይቅ አላህ 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 ኢኽዋኒ